በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? ዛሬም ሌላ ቪዲዮ ይዤ መጥቻለሁ። እንግዲህ ዛሬ የምናወራው እንደ እግዚአብሔር ፈቃድ ቢሆን መዝሙረ ዳዊት ምዕራፍ 44 ቁጥር 10 ላይ ተጠቅሶ የሚገኘውን ቃል መነሻ እናደርጋለን ማለት ነው። ልጄ ሆይ የአባትሽን ቤት እርሺው፣ ንጉሥ ደም ግባትሽን ወዷልና የሚለውን ቃል አንስተን እናወራለን። ይህ ቃል እንግዲህ መጀመሪያ የተነገረው ለእመቤታችን ቢሆንም ሁለተኛ ደግሞ ትርጉም አለው። ምንድነው? ሌላ ምስጢር ደግሞ አለው። ምስጢሩ ምንድነው? ሁለተኛ በጸሎት ጊዜ ጣዕመ ዓለምን ተድላ ዓለምን ሁሉ አውጥታችሁ ከልባችሁ ጣሉ፣ ከልባችሁ አውጥታችሁ ጣሉ፣ ርሱት እሱን ንጉሥ እግዚአብሔር ደምግባታችሁ ወዷልና ሲለን እንደዛ ተብለዋል ማለት ነው። እንግዲህ በጸሎት ልንጸልይ ስንንበረከክ ወይም ስንቆም ጥንተ ጠላት ዲያብሎስ በአእምሯችን ውስጥ ብዙ ሐሳቦችን ይጨምራል። በጣም ብዙ ሐሳቦችን ይጨምራል። ታዲያ ጸሎቱን ልክ ስንጸልይ አባታችን ወይ ማለት ልክ ስንጀምር ቀኑን ሙሉ የምንሰራውን ስራ እንትና ለምን ዘግታ አለፈችኝ፣ ዛሬ ምንድነው የምሰራው፣ አሳይመንቱ ምን ይሆናል፣ ፕሮጀክቱ ምን ሊሆን ነው፣ ጭንቀት በሙሉ የማናስታውሰውን ነገር ሁሉ ማስታወስ እንጀምራለን ማለት ነው በጸሎት ጊዜ። እና እነዚህን ሐሳቦች እንዴት እንፋለማቸው፣ እንዴት እናስቆማቸው ነው። ስለዚህ የመጀመሪያው የሚሆነው በጸሎት ጊዜ ንቃተ ህሊና የሚባል ነገር ያስፈልገናል። ፍዝዝ ብለን መጸለይ የለብንም። ንቁ ሆነን የምናወራውን ነገር እየሰማን ልንከታተል ይገባል። እና ልክ ሐሳቡ ልክ ሲመጣ ሐሳቡ ልክ እንደ አውሮፕላን ነው የሚመጣው። አውሮፕላን ከሩቅ ልክ ሲመጣ ምንድን ነው የሚሰማው? ትንሽ ድምፁ ይሰማል። ከዛ እየቀረበ ሲመጣ ድምፁ ከፍ 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 እያለ ይሄዳል። የሆነ ሰዓት ላይ እኛ ላይ ልክ ሲደርስ በጣም ይጮሃል። አረ ከላይ ልክ ሲደርስ በጣም ይጮሃል። ከዛ ቀስ ብሎ ደግሞ እየወረደ 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 ይጠፋና ይሄዳል ማለት ነው። ልክ እንደዛው በጸሎት ጊዜ የሚመጡ ሐሳቦችም ልክ እንደዛው ናቸው። እኛ እነሱ ልክ እንደዛ ሲመጡ ካየን እና ከእነሱ ሐሳቦች ጋር ኢንተራክት ማናረግ ከሆነ ማንወያይ ወይም ማንሰማቸው ከሆነ እንደዛ እንደመጡ ተመልሰው እንደ አውሮፕላኑ ይጠፋሉ። ግን ምንሰማቸው ወይም ለእነሱ ትኩረት የምንሰጠው ከሆነ ያኔ ዲስትራክት ያደርገናል ማለት ነው ከጸሎታችን። እና ንቃተ ህሊና የሚባለው ነገር ያስፈልገናል፣ ሐሳባችንን በትክክል መስማት ማለት ነው። ሁለተኛው ደግሞ መሆን ያለበት የምንጸልየውን ጸሎት ትርጉሙን ማወቅ፣ ሚስጥሩን ማወቅ፣ ለምንድን እንደዚህ ተባለው፣ ምን ለማለት ተፈልጎ ነው የሚለውን ነገር መመርምሮ ማወቅ መረዳት ያስፈልጋል ማለት ነው። ሌላኛው ደግሞ ሶስተኛው ደግሞ ምንድን ነው? መጽሐፍትን ማንበብ። ጸሎት ልክ ለጸሎት ስንቆም ብቻ የሚጀመር አይደለም። ጸሎት ስንቆም ብቻ የሚጀመር ነገር አይደለም። ቀኑን ሙሉ የሚሰራ ስራ ነው። ጠዋት ከእንቅልፋችን እንደተነሳን እስከ ማታ እንቅልፋችን እስክንተኛ ድረስ ያለው ጊዜ በሙሉ ለጸሎት እየተዘጋጃን ነው መኖር ያለበት ማለት ነው። ለምሳሌ ማይንድለስሊ ሶሻል ሚዲያ ስክሮል እያደረግን ከዋልን የማይጠቅመውን ለአእምሯችን የማይረባውን ለኃጢአት የሚያጋልጠንን ስራ እየሰራን ውለን በጸሎት ጊዜ ሌላ ሀሳብ መጣብኝ ማለት ጅልነት ነው። ሰው የዘራውን ነው የሚያጭዶ መልሶ። እና በጸሎት ጊዜም ልክ እንደዛ ነው። ነገር ግን መጽሐፍትን እያነበብን ሚስጥራትን እያመሰጠርን ምንል ከሆነ በጸሎት ጊዜም ደግሞ ልክ ሲደርስ የጸሎት ሰዓቱ ልክ ሲደርስ እነዛ ሚስጥራት እነዛ መጽሐፍትን ስለምናስተውል ክርስቶስ አምላካችን ምንድን ነው ያለው? አይሁድን ልክ ሲገስጻቸው እናንተ መጽሐፍትን ትመረምራላችሁ እነርሱም ስለ እኔ ይመሰክራሉ። ስለዛ መጽሐፍትን መመርመራችን ክርስቶስን እንድናገኝ ያደርገናል ማለት ነው። ስለ እሱ ስለሚናገሩ በጸሎት ጊዜም ደግሞ ክርስቶስን እያየን እንድንጸልይ ይረዳናል ማለት ነው። ሌላኛው ደግሞ ልክ ሐሳባችን ልክ ሲወሰድ ሐሳባችን እንደተወሰደ ልክ ስናቅ ቶሎ መመለስ ወደ ጸሎቱ ወደ መስማት፣ ጸሎቱን ወደ ማለት፣ የጸሎቱን ሚስጥር ትርጉም ወደ ማስተዋል ልንመለስ ይገባል ማለት ነው። እንደዛ ለማድረግ ደግሞ እንዴት ነው? ጀስቸሮችን መጠቀም፣ በስመ አብ ወወልድ ወመንፈስ ቅዱስ ማለት፣ ወይ ደግሞ እጅ እንደዚህ ማድረግ። እነዚህ ነገሮች በሙሉ
ይጠቅሙናል ማለት ነው ጸሎትን በትክክል ለመጸለይ። እና ጸሎት እንግዲህ ማር ይስሐቅ እንደሚለው every prayer in which the body does not toil and the heart does not suffer is invalid ይለናል። ማለት እንግዲህ ስጋችን የማይጨነቅበት ነፍሳችንም ልባችን የማይሰቃይበት ጸሎት የሆነ ችግር አለው ማለት ነው። በትክክል እየጸለይ ነው አይደለም ማለት ነው። ስለዛ ትግል ነው፣ ጦርነት ነው፣ ቀላል አይደለም እነዚህን ሐሳቦች ለማሸነፍ። ግን በዛ ትግል ውስጥ ደግሞ ክርስቶስን እናያለንና ልንጸልይ ይገባል፣ ልንበረታ ይገባል ማለት ነው። አምላከ ቅዱሳን ንጹሕ የሆነውን መስዋዕት የሆነውን ልዩ የሆነውን ጸሎት እንጸልይ ዘንድ ይርዳን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።